ትንሱ የላከችልኝ ቮይስ አለ የላከችልኝ መልእክት አለ ያ መልእክት ምንድነው ትንሱ በህይወቷ የገጠማት ነገርና አሁን እየተደረገ ያለው ነገር ከዛ በስተጀርባ ምን እንዳለ ግልጽ አድርጋ ነግራኛለችና ደውላ በስልክ በጣም አውርታኛለች ትንሱ ከዛም በተጨማሪ ደግሞ ቮይስ አድርጋልኛለች ይሄ ቮይስ ለእናንተ ወይ ከተሰማችሁ ለእናንተ አሰማችኋለሁ ስልኬ ላይ ስላለ ማለት ነው ሲቀጥል ደግሞ የጻፈችልኝ ቴክስት ያደረገችልኝም አሳያችኋለሁ ሌላ ወደ ጉዳዩ ስንገባ ትንሱ በአሁኑ ሰዓት ከባድ ነገር ውስጥ ነው ያለችው እንዳያችሁት ቪዲዮ ላይ ትንሱ ታማለች እዛ አላዛርን ጠርታው አላዛር ራሱ ሲመጣ እናቱን ይዞ ነው የመጣው እናትየው እንዳያችኋት አሟት ራሱ አውቃ ነው ምንም ሳማት ነው እንደዚህ አንተን ለምፎገር ነው እንደዚህ የምታደርገው እያለች ስታላግጥ አይታችኋታል አሁን ግን እኔ አሁን ትንሱና አላዛርን የማስታረቅ የሚለው ነገር በሙሉ ነገር ከውስጥ ያውጥቻለሁ ሰላም ሰላም ቤተሰቦች እንዴት ናችሁ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛ እኔ በጣም ደህና ነኝ የትንሱ የአላዛር ቤተሰቦች በእያላችሁበት ሰላማችሁ እንዲበዛ እመኛለሁ ዛሬ መጣሁት አላዛር እና ትንሱ የገቡበት ነገር የሚታወቅ ነው እና ትንሱ ለኔ መልእክት አድርጋልኝ ነበር ቮይስ ማስቀምጣልኝ ደውላልኝ እያለቀሰችኝ ያወራችኝ ነበር ስለዛ ነገር አንዳንድ ነገሮች ልል ነው እና እስከመጨረሻው እንድታዩ ሰብስክራይብ ሼር ላይክ እንድታረጉ አበረታታችኋለሁ እኔንም አሁን የምለው በቃ ትንሱና አላዛር እንዲለያዩ ትንሱና አላዛር አብረው እንዳይሆኑ ነው በቃ እንፈልገው እኔ ራሱ ምክንያቱም አላዛር ና ሲባል እናቱን ይዞ ነው ሄደው ሲቀጥል ደግሞ እዛ ጋር ትንሱ አሟት እናትዬ ያ ሁሉ ነገር ስትል አላዛር አንድም ነገር ለእናቱ መናገር አልፈለገም ምንድነው ልላችሁ የምፈልገው ነገር አላዛር ትንሱ ታማለች ተብሎ መምጣት ባለበት ሰዓት መምጣት ሲችል ሲጀመር ደግሞ ስተት ያን ሰርቷል መምጣት ባለበት ሰዓት አልመጣም ሲቀጥል ደግሞ እናቱን ይዞ ነው የመጣው ያ ነገር ደግሞ ትንሱን ካያችሁ ከመኝታው አስነስቶ ራሱ በጣም እያቃጠላት ነበር ትንሱ ለራሷ ህመም አለባት እየታመመች ነው ህመም ላይ ነች ራሱን እያስታመመች ነው ተከራይታ ነው ያለችው በአሁን ሰዓት በዚህ ሁኔታ ውስጥ ግን አላዛር ሲመጣ እናቱን ይዞ መጣ ይሄ ምን ማለት ነው አላዛር ለትንሱ ያለው ነገር በሙሉ ጨርሷል እኔ አሁን አላዛርና ትንሱ ይታረቁ የሚለው ነገር ድሮ ጨርሻለሁ በቃ ካሁን በኋላ አላዛር ይቅርታ በል ትንሱ ይቅርታ በል መቼ ማለት ግን አንድ ነገር ማለት ፈልጋለሁ ትንሱ የላከችልኝ መልእክት ለእናንተ መናገር ፈልጋለሁ አላዛር ምን እንዳደረጋት የአላዛር እናት ምን እንዳደረገቻቸው ለትንሱ ምን እንዳደረገቻት እናንተ ማታውቁት በጣም ብዙ ነገር አድርጋታለች ያን ደግሞ ዛሬ ግልጽ ለማድረግ እሞክራለሁ እሱ ምንድነው ትንሱ እንደነገረችኝ ከሆነ በቮይስ ስታወራኝ በጣም እያለቀሰች ነበር የምታወራኝ በጣም ማለት ነው እኔ በጣም ነው የከፋኝ በትንሱ የተነሳ ስታወራኝ በቃ ተረብሻ ነው እንደዚህ አላዛርን ላወራው ፈልጌ ብቻዬን ከናቱ ጋር መጥቶ እኔን ረበሸኝ ምናምን እያለች በቃ ሆድ ብሷት ነበር የምታወራኝ በአጋጣሚ እኔ አዲስ አበባ አይደለም ያለሁት አዲስ አበባ ብሆን ሄጄ ሁሉ ነገር እስከሚፈጠር አልጠብቅም ነበር አሁን ግን ምንም ይሁን መሄዴ አይቀርም ምንም ይሁን ማለት ነው ትንሱ ጋር መሄዳለሁ አላዛር ማውራት ባለብኝ መንገድ አወራለሁ ከዛ በኋላ ማሚ የምታመጣው እናያለን ግን ስትነግረኝ ቪዲዮ ብቻ ላይ እንዳየው ነገር አይደለም ሁሉም ነገር አላዛር በድብቅ የሚያደርገው ነገር ከናትየው አላዛር ብሷል እናትየው በግልጽ ብትናገርም አላዛር ግን በውስጥ የሚያደርገው ነገር በጣም ከባድ ነገር እንደሆነ ነገረችኝ እሱ ምንድነው ከናቱ ጋር ሆኖ ባለፈው እንዳልኳችሁ ያሉት ነገሮችን በሙሉ ከትንሱ ለማሸሽ እየሞከረ ነው ዛሬ ግን አሁን ልለ የፈለኩት ነገር ካሁን በኋላ አላዛር እናትን ትንሱ ጋር ይዘብት መጣ እኔ እናንተ ከባድ ጸብ ውስጥ ነው የምንገባው እናትን ትንሱ ጋር ይዘብት መጣ ምክንያቱም እያሳመመቻት ያለችው ትንሱ ምንም በሽታ ኖሮባት አይደለም በእናት የተነሳ የታመመችው ተኝታ አልጋ ላይ ሆና ተኝታ አንተ እናትን ይዘመታ እያሰደብካት ነበር አውቃ ነው እያለች ነበር ያንተ እናት ትንሱ አላመማትም አውቃ ነው እያላገጠች ነው ከዛን ደግሞ እንደዛ ስሜታዊ ስትነሳ ቢያማት አትነሳም ነበር አሟታል አሁን እቺ ልጅ ምናምን እያለች እያሾፈች ነበር እናት ምንም ለሰው ምትራራ ሰው አይደለችም በጣም ክፉ የሆነች ሰው ናት ምንም ርህራሄ የላትም ለማንም ይሄን ደግሞ እኔ ተረድቻለሁ ካሁን በኋላ ግን እኔ ከእናት ጋር ለምጻቤ ካንተ ጋር ነው አላዛር እድልህን አልተጠቀምክም አሁን ግን እኔ ካንተ ጋር ነው ፊት ለፊት መነጋገር ፈልገው ዛሬ ሆኖ ይሄ ነገር አስተካከል ብዬ ብዙ ቀን ነግሬያለሁ ዛሬ ሁሉ ይሄ ነገር ሳይፈጠር አስተካከል ይቅርታ በል ብዬሃለሁ አንተ ግን ይባስ ብለ እናትህን ይዘህ የመጣ በየጊዜው ትንሱ ብተኛ ባተኛ ጤነኛ ብትሆን ባትሆን በየጊዜው እናትህን ይዘህ የመጣ ትንሱን በጣም ጭንቀት ነው የሆንክባት ከእናትህ በላይ አንተን እየጎዳት ያለው እናትህን አንድ ቃል ተናግራት አታውቅም ትንሱ ስታገባት እንደዚህ አልነበረም በጣም ሪስፔክት ነበረ ከዛ በኋላ ግን ነገሮች በሙሉ እየተቀያየሩ መጡ ያ ደግሞ በእናት የተነሳ ብቻ አይደለም በራስ ስንፍና ነው በራስ ችግር ነው ለትንሱ ያለ ፍቅር ስለቀነሰ ነው
እኔ አሁን ደግሜ እነግርሃለሁ አላዛር ካሁን በኋላ አጠገቧ እንዳትደርስ። ይኸው እያስፈራራው አይደለም እያስጠነቀቅኩ ነው። ስርዓትህን ብትይዝ ይሻላል። አስጠንቅቄያለሁ። በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም። እስካሁን ዝም ብያቸዋለሁ። አንተም እናትህንም ዝም ብያቸዋለሁ። አሁን የትንሱ ወንድም መጥቷል። የትንሱ ወንድም በትህትና እያወራችሁ ነበር። እኔ አሁን ማንም ይምጣ ግድ የለኝም። ግን አሁን ማስጠንቀቅ ፈልገው አላዛር ነው። በአንተ በኩል ነው እናትህ ትንሱ ማግኘት የምትችለው። ስለዚህ አንተ ካልተጠነቀቅ እናትህ ልትጠነቀቅ አትችልም። እኔ ከእናትህ ጋር ምንም ንግግር የለኝም፣ ምንም ወሬ የለኝም። አንተ ራስህ ስርዓት መያዝ አለብህ። አክብሬ ነበር እስካሁን። አሁን ግን ላንተ ያለኝ ትዕግስት አልቋል። ካሁን በኋላ እናትን ይዘህ ትንሱ ጋር ብትመጣ እኔ እናንተ ከባድ ጸብ ውስጥ ነው የምንገባው። ደግሜ አልነግርህም። ባለፈው ነግሬያለሁ። እንድታረቁ ፈልጌያለሁ። አብራችሁ እንድትሆኑ ፈልጌያለሁ። ይቅርታ በላት ብዬሃለሁ። በስልክም አውርቼሃለሁ። ችግር የለውም ምናምን እያልከኝ ነበር። ግን የትኛውም ነገር ላይ ያን ነገር ስታደርገው አላየሁም። ይባስ ብለህ ግን በምትሄድበት ሁሉ ትንሱ ባለችበት ሁሉ እናትን ይዘህ እየሄድክ ትንሱን ለማብሸቅና ትንሱን ለማቃጠል ቆርጠህ ተነስተሃል። እኔ ጸብ ከማንም የለኝም። አሁን እኔ ጸቤ አላዛር ከአንተ ነው። ቅድም እንዳልኩ ማስፈራራት ፈልጌ አይደለም፣ እያስጠነቀቅኩ ነው። እሷ ጭራሹ ሰው የሌላት መሰላችሁ እንዴ? ወንድም የሌላት ቤተሰብ እናት አባት የሌላት አድርጋችሁ ትቆጥሯታላችሁ እንዴ? ማንም ከጎኗ ቢሸሽ እኔ ያለሁላት። ይኸውልህ እያደረክ ያለው ነገር በጣም ይጸጽት ነገር ነው። እኔ አሁን እንደ ትላንትናው ይቅርታ በላት እንደዚህ ይቅርታ ታረግልሃለች ልህ አይደለም። ትንሱ የምትፈልገው ነገር ካላደረክ እያስጠነቀቅኩ ነው። እኔ እናንተ ከባድ ጸብ ውስጥ ነው የምንገባው። ከዚህ በላይ ላስረዳ አልፈልግም። ከዛ በፊት ይሄ ነገር ሀፕን አድርጎ የተፈጠረው ነገር አይተሃል። ብዙ ነገር እኔ እናንተ መሀል ተፈጥሯል። ያን ነገር አሁን ማንሳት አልፈልግም። ስላለፈ አንዴ የተፈጠረ ነገር ተፈጥሯል። ስላለፈ ያን ነገር ማንሳት አልፈልግም። ግን ትንሽ እንድታስታውስ እፈልጋለሁ። አሁንም ይሁን ነገም ይሁን ካሁን በኋላ ትንሱ ጋር ስትመጣ አንተ ባለ ነገሮች እስከሚስተካከሉ ወይም ነገሮች መጨረሻቸው እስከሚታወቅ ድረስ ልትገናኙ ትችላላችሁ። እናትህን ግን ይዘህ መምጣት አትችልም። በምትሄድበት በሙሉ ስርስሩ እየሄድክ አንተ ከእናትህ ስርስር እየሄድክ ትንሱ ጋር መሄድ የለብህም። አንተ በምትሄድበት በሙሉ እናትህ ያንተ ስርስር እያለች ትንሱ ጋር መምጣት የለባትም። የተከራየችው ቤት ድረስ መጥተህ እናትህን ይዘህ መጥተህ ትንሱን ታሰድባለህ። እቺ ልጅ አታሳዝንም እንዴ? ምንም ትንሽ ብትሆን እኮ እውነት አላት። እናት ምንም ትልቅ ብትሆን ደግሞ በጣም ተሳስታለች። እኔ እንደሷ ምድር ላይ የተሳሳተ ሰው አይቼ አላቅም። በባልና ሚስት ጉዳይ እንደ እናት የተሳሳተ ሰው አይቼ አላቅም። እናት የሰራችው ስህተት ማንም ሰርቶት አይቼ አላቅም። እኔ ከእናት ጋር ግብግብ ውስጥ መግባት አልችልም። ምክንያቱም እኔ እድሜ አይመጥነኝም። ግን እውነቱን እናገራለሁ። ስለዚህ እኔ ማውራት የምችለው ካንተ ጋር ነው። ባወራም ካንተ ጋር ማውራት ያምርብኛል። እኔ በአንተ በኩል ነው እናትህን ማስቆም ፈልገው ከእናትህ ጋር ምንም የሚያገናኝ ነገር ስለሌለ ማለት ነው። እናትህን ማስቆም የምችለው በአንተ በኩል ስለሆነ ይሄው አንተን እያስጠነቀቅኩ ነው። እንድትፈራ ምናምን አይደለም። በቃ በክብር ነው የምጠይቅ። ትንሱ ልታገኛት ትችላለህ። ካሁን በኋላ አንተና ትንሱ እንደፈለጋችሁ መሆን ትችላላችሁ። ግን እናትህን ይዘህ መጥተህ ትንሱ ጋር ይዘህ መጥተህ ትንሱ በነገራቶች በሙሉ ለመረበሽ መሞከር አትችልም። እናትን ይዘህ የመጣ ቀን ካሁን በኋላ የኔ እናንተ ጸብ የዛን ይጀምራል። ካሁን በኋላ ማለት ነው። እስካሁን ያለው አልፏል። እስካሁን ያለው እኔ በትዕግስት አውርቻችኋለሁ። እስካሁን ያለው እናትህንም ማሚ እያልኩ በትዕግስት አውርቻለሁ። ትንሱ ግን አሁን ቮይስ ካረገችልኝ በኋላ ቴክስት ካረገችልኝ በኋላ ካወራችኝ በኋላ ትዕግስት ያልቋል። ምክንያቱም ትንሱ እኔ ተጎድቻለሁ እያለችኝ እንደዚህ እያረጉኝ ነው ብላ ብዙ ሚስጥሮችን ከነገረችኝ እኔ ማንነኝና ነው እንደዚህ ሁኚ ይመላት። እስካሁን የመከርኳት ይበቃኛል። እስካሁን እሷም ያስተካከለችው ነገር የታገሰችው መንገድ ይበቃል። ሁሉም ነገር እኮ ሊቀር ይችላል። መስተካከል ካልቻለ ማንኛውም ነገር መቅረት ይችላል። መስተካከል ማይችል ከሆነ የትኛው ነገር ሊቀር ይችላል። እንኳን ንብረት ይቅርና አንተም ልትቀር ትችላለህ። አሁን ለንብረት ምናምን እንዴት ትጨቃጨቃላችሁ አይደል? አንተም ልትቀር ትችላለህ አላዛር፣ እሷ ሰላም ከሌላት ማለት ነው። ስለዚህ አላዛር አሁን ምነግርህ እናትን ተሳስተህ ትንሱ ጋር ይዘው ትመጣ እኔ ያኔው ነው አዲስ አበባ መጣ።
ትንሱ ደውላልኛለች። እኔ ከመጣ በኋላ የሚፈጠረው ነገር በጣም ስለሚደብር ነው እስካሁን የታገስኩት። አሁንም እየታገስኩት ያለሁት ስመጣ የሚፈጠረው ነገር ስለማቅ ነው። እኔ እናንተ እንጋጫለን። ምንም ቢፈጠር እኔ እናንተ እንጋጫለን። እኔ ደግሞ እንደዛ ስለማልፈልግ ነው። በአካል ከተገናኘን እኔ እናንተ ሌላ መጥፎ ነገር ውስጥ እንድገባ ስለማልፈልግ ነው። ከማሚም ጋር እንደዚህ ትንሱ ጋር እንደገባችበት ዝባዝንኬ ውስጥ መግባት አልፈልግም። አሁን የትንሱ ወንድም መጥቷል። የትንሱ ወንድም የተረጋጋ ልጅ ነው። ብዙ ነገሮችን ማስተካከል ይችላል። ግን እሱን ልሰማው ልታስተካከል አልቻልክም። የትንሱ ወንድም ምርጥ ልጅ ነው፣ አሪፍ ልጅ ነው። ግን እሱንም ልታከብሩት አልቻላችሁም። እናትህ ወንድሟ ባለበት ፊት ትንሱን እየሰደበቻት ነበር። ቢያንስ ለቤተሰቧ ለትንሱ ቤተሰብ ክብር ኖር ነበረበት። ለትንሱ ቤተሰብ ክብር መስጣት ነበረባት። ያን ነገር ግን ማድረግ አልቻሉት። ቢያንስ ለትንሱ ቤተሰብ ክብር መስጠት ነበረባት እናት። በወንድሟ ፊት በትንሱ ወንድም ፊት ትንሱ አውቃ ነው አላመማትም ማለት አልነበረባትም። ወንድሟ ምን ይረዳ? አንድ ቀን አይቷት የማያውቅ እንደዚህ ስትሆን አይቷት የማያውቅ የሚሳሳላት ወንድም ምን ይረዳ? አሁን እኮ ወንድሟ ውስጥ ራሱ ያስቀመጣችሁ ጥላቻ አራና። ምክንያቱም ወንድሟ አሟት መጥቶ እናትህ ግን መታ ምንም አላመማትም አውቃ ነው ስትል ወንድሟ ሲከራከር አይተራ አሟት የተኛችው እያለ ግን ሼም ይዟት ቢያንስ ሼም ይዟት ለወንድሟ ስትል ትንሱን ከመናገር አልተቆጠበችም። ትንሱን እየተነገረቻት እያሸማቀቀቻት እየተናገረቻት ነበር። ስለዚህ እናት የምትመለስ ሰው አይደለችም። እኔ አሁን ማሚ ብዬ ማስጠንቀቂያ መስጠት አልችልም ወይም አልፈልግም። አንተን ሳስጠነቅቅ ግን እናትህ ትንሱ አጠገብ እንደማትደርስ አውቃለሁ። አንተ ስራ ስትይዝ እናትህ ትንሱ ጋር እንደማትደርስ ሙሉ ፐርሰንት እርግጠኛ ነኝ። እኔ አሁን የምነግርህ ነገር ከአሁን በኋላ ስትገናኙ ነገሮችም ለመለያየትም ይሁን ለመገናኘትም ይሁን እንደፈለጋችሁ ሊሆን ይችላል። ስትገናኙ ግን እናትህ ይዘህ ከመጣ ከአሁን በኋላ እኔ እናንተ ጸብ ይዛን ይጀምራል። ትንሱ ቮይስ አድርጋለች። እኔ ማታ መተኛት አልቻልኩም። ከአሁን በኋላ ግን ልታገስ አልችልም። አሁን እኔ ምንም አይደለም። አዲስ አበባ ከመጣው የእናንተ ነገር አብቅቷል። እኔ አዲስ አበባ ከመጣው ስለዚህ እኔ አዲስ አበባ እስካሁን ያልመጣሁት እናንተ እንድታረቁ ፈልጌ ነበር፣ እንድትስተካከሉ ፈልጌ ነበር። አሁን እንድትታረቁም የሆነ ነገር አለ። ከፈለጋችሁ ተለያዩ። ምንም የሚመጣባት ከዚህ በላይ የሚመጣባት ነገር የለም። መስተካከል ካለብህ ግን እናትን ስርዓት ማስያዝ አለበት። መስተካከል ካለብህ ትንሱ ስታገኛት ከእናት ውጪ መሆን አለበት። ከዚህ በላይ መናገር አልችልም። ነግሬያለሁ። ተጠንቀቅ አላዛር። እኔ እናንተ ብንጋጭ ያምርባል። እኔ ከእናት ጋር መጋጨት አልፈልግም። ለትንሱ ምንም ይሁን እኔ ከጎኗ ነኝ። ከጎኗ ለመቆም ዝግጁ ነኝ። ከዛ በፊትም እንደሆንኩት አሁንም እንደሆንኩት መቼም አልቀየርም። እናት ካንተ ጎን እንደሆነች እኔም ከትንሱ ጎን ነኝ። ግን እኔ እውነት አለኝ፣ ትንሱም እውነት አላት። በስህተት አሁን ትንሱን ለማስቀየም ብትሞክር ጸባችን ይጀምራል።